ፍሬሽ ቅጠል፣ ይሄ ወረቀይና ነው። እዛ እናጥበዋለን። እንደዚህ እናጥበውና ካጠብን በኋላ እንቀቅለዋለን ስለ ገንፈል እናደርገዋለን። የእሱን ማሰራር እናየዋለን። አሻዋ አለው። አሻዋን ተጠንቀቁት። በደንብ ማጠብ አለባችሁ። አሁን የምናጥበው በደንብ ውስጡን አይተን ነው። ግን መጀመሪያ ከዚህ ስናነሳ እንደዚህ ማየት አለብን። ለምን ውስጥ በረሮ ወይ ደግሞ ትል ሊኖር ይችላል። እንደዚህ ነው የምናስገባ። እንደዚህ እየመረጥን ማለት ነው። ከዛ በኋላ እናጥበዋለን። ይሄን እዚህ ያስገብቻለሁ። ያ ጊዜ ላለመፍጨት ማለት ነው። ይሄን እንደዚህ ካረኩት በኋላ ወደ ማጥለያ ወስዳለሁ። ማጥለያ ላይ ወስጄ ደግሞ ወደዚህ መልሰዋለሁ። ለምን ውስጡ እንትን በጣም መጽዳት አለበት። አሻዋ አለ። ቆዩ ያሳያችኋለሁ አሻዋ እንዴት እንዳለው ማለት ነው። ከስር ዘቅጦ ነው ያለው አሻዋ። አያችሁ ውሃውም እንደሚመስል ይቴን ውሃ በቃ ውስጡ አሻዋ ነው። ቆዩ